ለምን እንደሆነ አላውቅም ከቅርብ ጊዜ ወዲህ ምተነቢውን ትንቢት ሳይ ትንቢት ከቅርብ ጊዜ ወዲህ እንትን እየሆነ ነው ከሪሌሽንሺፕ ጋር እና ከሜሪጅ ጋር በጣም የተገናኘ ነው። አንድ ቀን እስኪ ማን ናቸው የኔ ጓደኞች የነበሩት ብለሽ ሊስት አደረግሻቸው ደብተር ላይ እና ስለ ጌታ ብዙ አታቂም። አሁን ጌታን መውደዷለሽ በጣም ጌታን ትፈልጊዋለሽ እና ሊስት ስታረጋቸው 26 ደረሱ። 26 ወንዶች ደረሱ። 26 ወንዶች ሲደርሱ አሁን ያለውን ፐርሰንት ስቆጥሪው በታይሙ ስጽፍ የነበረውን ፐርሰንት ስቆጥሪው 27 ሰዎች ደረሱ እና ደነገጥሽ፣ እጅግ በጣም ደነገጥሽ። ቢኮዝ ፌል እያደረገ ነው እዚህ ደረስሽው እና 26ዎቹን በስማቸው ኦርደር ጽፈሽ አስቀምጥሻቸውና ኮንፊውዝድ ሆንሽ። ሪሌሽንሺፕሽ ምን እየሆነ እንዳለ፣ ላይፍሽ ምን እየሆነ እንዳለ ኮንፊውዝድ ሆንሽ። ፕሊስ እጅሽን ማየት ፈልጋለሁ ልጸልይልሽ። ላይፍሽ ነፃ እንዲወጣ ስለምፈልግ ነይ። ጎበዝ አጨብጭቡላት። እንዴት ነሽ? እግዚአብሔር ይመስገን። ማወራው ነገር ልክ ነው? ትክክል። ጻፍሻቸው 26 ሆኖ አይደለ? አዎ ቆይቷል ከጻፍኩት። አዎ ከዛ ብሮሽ የነበረውን ስቆጥሪው እሱ 27ኛ ነው። አይዋ አዎ 26። ደስ የሚለው ደግሞ ምኑ ነገር ነው ልንገርሽ። አልፋቤት ሲጀምር በኤ ነው የሚጀምረው አይደለ? አንደኛ ቁጥር ላይ ያለው ስሙ በኤ ነው የሚጀምረው። ስሙ ማን ነው? አቡሽ። አዎ በኤ ነው የሚጀምረው። ዛሬ ያንቺን ህይወት ነፃ አወጣለሁ። አሜን። ማን ጋር ነው የምትኖሪው? ከእህቶቼ ጋር ነው የምኖረው። ከእህቶችሽ ጋር ነው የምትኖሪው? አዎ 26 1 2 3 4 5 6 7 8 9 10 11 26 ይሁን። አንቺ ላይፍ ላይ ሹፌሮች መጥተዋል ሄዱ። አንቺ ላይፍ ላይ ነጭ ጓን የሚለብሱ ሰዎች መጥተዋል ሄዱ። አንቺ ላይፍ ላይ ብዙ አይነት ሰዎች መጥተዋል ሄዱ። እስቲላው ድረስ ግን የሪሌሽንሺፕሽ ጉዳይ እጅግ በጣም ይከነክንሻል። በጣም ከሁሉም ደግሞ አንድ በጣም ነበረ እጅግ በጣም ሊያገባሽ የሚያስብና የሚፈልግ። የሰማሽ ነው? ሁሉ ነገር ተጠናቆ ድንገት አንቺ አስጠላሽና ተውሽው። የሰርግ ቦታ መርጦ ኤቭሪቲንግ መርጦ ሁሉን ነገር መርጦ ድንገት አቆምሽው። ማውራው ነገር እየገባሽ ነው? እየገባኝ ነው። መናፈሻ ቦታ ተመርጦ ኢቭን የተመረጠው መናፈሻ ስሙ ውስጥ 19 ቁጥር ያለው እንደዚህ 19 ተብሎ የሚጠራ መናፈሻ እሱ ሁሉ ተመርጦ አስጠላሽና ተውሽው። ናው የተውሽው ሰው 4 ልጆች አሉት። እግዚአብሔር ወደ አንቺ ላይፍ ያመጣው ፐርሰን ነበረ፣ ስላላወቅሽ ተውሽው። አሁን ልብሽ ውስጥ ጌታ ኢየሱስን ትወጂዋለሽ። በሱ ዕውቀት በመንፈሳዊነት እጅግ በጣም ያለሽ። ለምን ብትኝ ሰይጣን ዘመንሽን ሁሉ በልቶታል። በጣም ዘመንሽን ሁሉ በልቶታል። በጣም ዘመንሽ ሁሉ በጨለማው ዓለም ተበልቷል። 26 ስትደርሺ ደነገጥሽ አይደለ? ምን ተሰማሽ? 26 ላይ ስትደርሺ ማለት አዘንኩ በጣም። ለምንድን ነው ማለት ከኔ ጋር ያለውን ስተት አየሁ። ግን እኔ በጣም ትዕግስት የለኝም በዛ ሰዓት፣ ችኩል ነኝ። ነገሮችን አይና ቸልተኛ ሲመስለኝ ትቼ እሄዳለሁ። አገባው፣ ፌል አደረገ። አንድ ወንድ ልጅ አለኝ፣ 2 ልጆች አሉኝ፣ አንድ ወንድ አንድ ሴት። ድጋሚ ሞከርኩ፣ ሴት ልጅ ወለድኩ፣ ተለያየን እና አሁን ከቤተሰብ ጋር ነኝ። ኢቭን ስራ ጀምሬ እንኳን በቃ ውስጤ በጣም ይታክትና ተወዋለሁ። ብዙ ነገር እየጀመርኩ ነው የምተወው እና ኢቭን ዛሬ ስመጣ እግዚአብሔር ስንፍና ከሆነ መታከት ከሆነ እግዚአብሔር ይሄን ቀንበር እንድትሰብር አለ። ያዥው እና ይዘሽው ነይ። ለምን ስልክሽን ያዥው እንዳልኩሽ ታውቂያለሽ? ወንዶች ለምን እንደሆነ አታውቂም አንቺ። ይጽፉልሻል፣ በዙሪያሽ ይሰበሰባሉ፣ ግን ምን እንደሆነ አንቺ አታውቂም። ምን እንደሆነ አታውቂም። ከልጅነቴም ጀምሮ ያለኝ ሪሌሽንሺፕ ከጓደኞቼም ጋር ከወንዶች ጋር ነው። እስፔሻሊ ደግሞ በዚህ 2 ወር ውስጥ ደግሞ ከ2 ወር ጀምሮ ይጻፍ ያለ ወንድ ያለው ይሰማሽ ነው? ከ2 ወር በፊት ጀምሮ የሚጽፍ ደግሞ አንድ ወንድ ያለው። ፊቱን አይተሽው አታውቂም፣ ተገናኝታችሁ አታውቁም፣ ግን ይጽፋል። ላይፍሽ ላይ ለምን እዚህ ነገር ውስጥ እንደገባሽ እነግርሻለሁ። ያንቺ
አንቺን እናትና አባት አዩዋቸው፣ ጨለማ ውስጥ ነው ያዩዋቸው። ጌታ የሚባል ነገር አያውቁ። ስፔሻሊ እናትሽ ይሄ የአጋንንት አምልኮ ውስጥ የነበረች ሴት ነች። አንቺ ስትወለጂ 1 2 3 ስትወለጂ ለጨለማው ዓለም ተላልፈሽ ተሰጥተሽ ነበር። ይህን ታውቂያለሽ? ለጨለማው ዓለም ተላልፈሽ ስትሰጪ ከጨለማው ዓለም ጋር ከነበራት ኪዳን መካከል አንዱ በህይወት ዘመንሽ ከሪሌሽንሺፕ ጋር ለጨለማው ዓለም የማሰሪ ከሆነ በህይወት ዘመንሽ ከጨለማው ዓለም ጋር አብረሽ ህብረት የማታደርጊ ከሆነ የጨለማው ዓለም ያንቺ ሪሌሽንሺፖች ሁሉ ዲስተርብ እንዲያረጋቸው እንዲረብሸው ኪዳን ተገብቷል። ያ ኪዳን ነው ሲላው ደስ የሚከተል። አሁን አንቺን በማወራበት ታይም የወንዶቹ ቁጥር 34 ደርሰዋል። ምን ይገባሽ ነው? ከ26 27 በጊዜው ከነበረው ጋር ከቆመ በኋላ ከዛ በኋላ 7 ወንዶች መጥተዋል፣ ሄዱ። እግዚአብሔር ከዚህ ሰዓት ጀምሮ ይሄንን ቀንበር ከህይወትሽ ላይ ሰበረው። አሜን። እስኪ ተሰበረ በሏት። አሜን። ተሰበረ። አይሰማም፣ ተሰበረ። አይሰማም፣ ተሰበረ። አይሰማም፣ ተሰበረ። አይሰማም፣ ተሰበረ። አይሰማም፣ ተሰበረ። አይሰማም። ተሰበረ። የሚገርምሽ ግን አሁንም ታገቢያለሽ። እሺ፣ አሜን። እግዚአብሔር ትዳር ይሰጥሻል። አምነዋለሁ። ከዚህ በፊትም ብሎኛል። ግን እስከ መቼ እቆያለሁ ብቸኝነት እላለሁ፣ ሁሌም እላለሁ። ምክንያቱም ቃሉ ነው ሰው ብቻውን ይሆን ዘንድ መልካም አይደለም ካለ እኔ ለምን? የት ቤተክርስቲያን ነው የምትሄጂው? እኔ ወይራ ሰፈር ነኝ አለቻች። ለምን ጠይቁሽ ታውቂያለሽ? አሁን ደግሞ 35ኛ አንድ አገልጋይ እየዞረ ነው። ይሰማሽ ነው? መንፈሳዊ ነገር በጣም በሚያውቅ አሁን ዙሪያሽ ላይ የሚዞር ደግሞ ሰው ያለ። ከዚህ ሰዓት ጀምሮ ያንቺን ባል በፍጥነት እንዲመጣ አዛለሁ። አሜን። ያውና ከዚህ በፊት ፕሮፌት ሚስትህን ትናነች ብለኸኝ አግኝቻት አገባዋት ብሎ ምስክርነት ሲሰጥ ሰምታችሁታል። ድረቲ ነች ሚስት ብየው። ከፈለግሽ የባልሽን ስም እነግርሻለሁ። ንገረኝ እንዳልሳሳት። ይችላል? ይችላል። እርግጠኛ ናችሁ? ይችላል? በደንብ ይችላል። የባልሽን ስም እነግርሻለሁ። አንዱ ምን አለኝ? ነብይ አለኝ። አቤት አልኩት። እኔ ዘንድሮ ነቢያቶች በሙሉ አይገቡኝም፣ አንተም እየገባኝ አይደለም አለኝ። ለምን ስለው ብዙ ጊዜ ጻፍኩልህ ጸሎት ርዕስ ብዬ ላኩልህ እስካሁን አልመለስክልኝም አለኝ። እሺ ምን ብለን ይጻፍክልኝ ስለው የምኖርበትን ሀገር ንጉሱን ስልክ ስጠኝ ብዬ ጽፌልህ አልመለስክልኝም አለኝ። ነብይ ያንተን ፍቃድ ሊያገለግል አይደለም የተቀባው። ደረጀ የሚባል ሰው ወደ ላይፍሽ ይመጣል። አንቺ አትፈልጊው። አሜን አሜን። ያንተን ሰው በኢየሱስ ስም ጠራሁት። አሜን። ደስ ያላለሽ የምትፈልጊውን ሰው ስላልነገርኩሽ ነው አይደል? አይ እኔ በምፈልገው አልፈልግም። እኔ የምፈልገውን አልፈልግም። አሁን ጌታ የሚፈልገውን ነው የምትፈልጊው። እሱ የሚፈልገውን ፈልገው። ደረጀ ነው። እሺ እሺ። ደረጀን የምታገኘው ደግሞ አሁን ያለሽበት ቸርች ውስጥ ነው። እሺ ጠብቆ። አሜን አሜን። ግን እዛው ቸርች ውስጥ ደግሞ ደረጀ ጋር እንዳትገናኝ የሚደውል ደግሞ ሌላ ሰው ያለው እንዴት ነሽ ደህና ነሽ የጸለይሽ ነው ወይ ምናምን የሚል ፔንቴ ሴት ሲቀርብ እንደዚህ ነው አላማኙ እየጸለይሽ ነው እየበረታሽ ነው ወይ? ክብር ለኢየሱስ ይሁን። ከዚህ በኋላ አንቺ ሪሌሽንሺፕ አስለቅቄያለሁ። ሪሌሽንሺፕሽ ተለቋል። ነፃ መውጣት ሆነልሽ። አሜን። ባልሽ ማን ነው ስሙ? ደረጀ። ቻው